ሰላም ሰላም እንደምን አላችሁ። ሰሞኑን ከዚህ ከማይክሮ ፋይናንስ የብድር ወለድ አሰራር ጋር በተገናኘ የተለያዩ ሰዎች ቪዲዮ እየሰሩ ነበረ። በተለይም ፍላት ሬት ነው ዲክላይኒንግ ነው በሚሉ ነገሮች ላይ ነገሮች ነበሩ። በእርግጥ አሁን ላይ ሁሉም ማይክሮ ፋይናንስ በኢትዮጵያ ብሔራዊ ባንክ የሚተዳደሩ ሁሉም ማይክሮ ፋይናንሶች ወለድ የሚያሰሉት በዲክላይኒንግ ወይም ደግሞ በቀሪ ሂሳብ ላይ ነው። ነገር ግን በፍላትም የሚሰራ ከሆነና በዲክላይኒንግ ሲሰራ ሂሳቡ ምን ይመስላል የሚለውን ትንሽ ለማሳየት በዚህ የብድር ማስያ ካልኩሌተር ላይ ላሳያችሁ ሞክራለሁ። ለምሳሌ አንድ ሰው ከማይክሮ ፋይናንስ የ20 ሺህ ብር ብድር ቢወስድ ብለን ብናስብ የመክፈያው ጊዜ ደግሞ 12 ወራት ቢሆኑ which is 12 እና የአመታዊ የወለድ መጠኑ 20% ቢሆን እዚህ ጋር የወለድ የስሌት ዘዴ ሁለት አይነት ኦፕሽን አለ ብያቸዋለሁ። የቀሪ ሂሳብና በዲክላይኒንግ በቋሚ መጠን። ስለዚህ እኛ የቀሪ ሂሳቡን እንሰራዋለን አሁን በሚሰላበት ማለት ነው። እንደዚህ ሲሆን ምን ይሆናል? ወራዊ ክፍያው 1852 ብር ከ69 ይሆናል። ጠቅላላ ወለዱ ሰውየው በአመት ጊዜ ውስጥ የሚከፍለው 2232 ይሆናል። አጠቃላይ 22232 ብር መክፈል አለበት ማለት ነው። እንዴት ነው የሚሰላው? እንግዲህ እዚህ ጋር እንደምታዩት ለምሳሌ የመጀመሪያው ወር ላይ ሰውየው በየወሩ የሚከፍለው እስከ 12ኛ ወር ድረስ ተመሳሳይ ገንዘብ ነው። እዚህ ጋር 1852 ብር ከ69 የምታዩት ማለት ነው። ከዚህ ውስጥ ግን ስፕሊት ይደረጋል። ምንድነው የሚሆነው? ዋና ገንዘብ ወይም ፕሪንሲፓል የሚባለው 1519 ብር ከ36 ይከፍላል። መጀመሪያ ላይ ወለዱ 333 ብር ከ33 ሳንቲም ይከፍላል። ይሄ ያ ሰውዬ በዛ ወር ላይ ለዛ ብር ለተጠቀመበት ብቻ ነው የሚከፍለው ማለት ነው። የፊውቸሩን አይከፍልም። ያ ብር በዛ ወር ላይ ለቆየበት ነው የሚከፍለው ማለት ነው። ይሄንም በካልኩሌተር መስራት እንችላለን። ለምሳሌ እንዳየነው እዚህ ጋር 20% ነው ብለናል የወለድ መጠኑ። ስለዚህ ብናሰላው ስንት ይሆናል? 20 ሺህ ብር ወስዷል ይሄ ሰውዬ። አመታዊ ክፍያው ወለዱ 20% ነው። ከዛ ይሄንን ለ12 ወራት እናካፍለዋለን። ስለዚህ ለ12 ወራት ሲካፈል በመጀመሪያው ወር ላይ 333 ብር ከ33 ሳንቲም ወለድ አለበት ማለት ነው። which is እዚህ ጋር የሚያሳየን እሱን ነው። ይሄ ሰውዬ በዚህ ወር 333 ብር ከ33 ይከፍላል። የሚቀጥለው ወር ላይ የፕሪንሲፓሉ እዚህ ጋር የምታዩት 1519 ብር ከ36 ከ20 ሺህ ብሩ ላይ ስትቀነስ ቀሪው እዚህ ጋር 18480 ብር ፕሪንሲፓል ወይም ደግሞ ዋና ገንዘብ ይቀርበታል። ስለዚህ በሁለተኛ ወር ላይ ልክ ሰውየው ሲመጣ የዚህ 18480 ብር ከ64 ሳንቲምን ለአንድ ወር ደግሞ የተሰላበትን ደግሞ ይከፍላል ማለት ነው። ይሄንንም በፐርሰንት እናስራው 18480 ብር ከ86 ይመስለኛል እዚህ ጋር ከ64 ሳንቲም ሲባዛ በ20% ሲካፈል እንደገና ለ12 የአንድ ወሯን ለማግኘት ማለት ነው። ስለዚህ ለ18480 ብር በዚህ ወር መክፈል ያለበት ወለድ 308 ብር ነው ማለት ነው። which is እዚህ ጋር ስንት አለ? 308 ብር 308 ብር ከዛ ፕሪንሲፓሉ 1544 ይከፍላል። ቀጥሎ 16935 ይሆናል። የዚህንም እንደገና ብታሰሉት ቀጥሎ የሚከፍለው ይሄንን ይሆናል ማለት ነው። በየወሩ እንደምታዩት የወለድ መጠኑ እየቀነሰ ይሄድና ፕሪንሲፓሉ ደግሞ ከፍ እያለ ወይም ዋና ገንዘቡ ከፍ እያለ እየሄደ በመጨረሻ ላይ ይሄን ያክል ይከፍላል ማለት ነው። ስለዚህ የፍላት ሬት ወይም የዲክላይኒንግ ሬት የሚባለው ወይም በቀሪ ሂሳብ ላይ ይሰላል ሲባል እንደዚህ ነው። ዋና ክፍያው ተመሳሳይ ነው ቁጥሩ ማለት ፍላት ሬት ነው ማለት አይደለም። እንደምታዩት ስፕሊት ሲደረግ ዋና ገንዘቡና ወለዱ በእንደዚህ አይነት መልኩ ስለሚለያይ ማለት ነው። ነገር ግን እዚህ ጋር የቋሚ መጠን ወይም ደግሞ የፍላት ሬት የሚባለውን ብታደርጉት እዚህ ጋር እንደምታዩት ነው የሚሆነው። ይኸው እዚህ ጋር በየወሩ ለምሳሌ 2000 ብር ይከፍላል ይህ ሰውዬ። 1666 ዋና ገንዘቡ ነው፣ ወለዱ 333 ነው ሁሌ ማለት ነው። ይሄ ደንበኛውን የሚጎዳ ነው የሚሆነው። ደንበኛው ላልተጠቀመበትም ገንዘቡ ላልተጠቀመበትም ወለድ እንዲከፍል የሚያደርገው ነው የፍላት ሬት ሲሆን ማለት ነው። ዲክላይኒንግ ግን ለተጠቀመበት ወር ብቻ የሚከፍለው የክፍያ አይነት ነው ማለት ነው። ይሄ አይነት አሰራር በኢትዮጵያ ብሔራዊ ባንክ ማይክሮ ፋይናንሶች እንደዚህ አይነት አሰላልን እንዳይከተሉ አግዷቸዋል። በዚህ የሚሰራ ተቋምም የለም ለማለት ነው። በዛውም የአሰራሩ ሁኔታ ምን እንደሚመስል ለማሳየት ነው። ታንኪ ሶ ማች